እቺ ምድር ለሴት ልጅ እንደምትጨክነው ለማንም ትጨክናለች ብዬ አላስብም። ምክንያቱም ያለ ምንም ጥቅም ምንም ነገር ሊያደርግላችሁ የሚፈልግ ሰው አታገኙም። እያንዳንዱ ነገር ከጥቅም ጋር ነው የሚያገናኙት። ያለ ምንም ነገር አንድ ሰው ሊረዳቸው አይፈልግ። ወንድ ልጅ ከሆነ አለቀ በቃ፣ ከወደደ ይወድሃል፣ ከጠላ ይጠላሃል፣ አለቀ በቃ። ሴት ልጅ ግን ማለት ነው የሆነ ነገር ለመርዳት እንኳን አይምሮ የሆነ ነገር ያስባል። በቃ ይሄን ነገር እኮ የሆነ ነገር ብታረግልህ እኮ አንተም የሆነ ነገር ታረግላታለህ ከሚል አስተሳሰብ ጋር ያያይዙትና ታዲያ እንዴት ነው ለሴት ልጅ ህይወት ቀላል ሊሆን የሚችለው? እስኪ ንገሩኝ። አንዳንድ ሴቶች ግን በቃ 24 ሰዓት ሙሉ ሴትነት ማለት በቃ ቪክቲምነት ነው ምናምን እያሉ ማለቃቀስ ነው የምታውቁት። አሁን ይሄኛው ደግሞ ምንድነው እቺ ምድር ያቺ ምድር ምናምን ምድሯ ምን ታርግሽ? እስቲ እንደ ሴት ኃላፊነት መውሰድን ልልመድና አሁን እዚህ ጋር ወጥተሽ ያወራሽውን ነገር እንዳለ ለደቂቃ ቁጭ በይና ሰልፍ ሪፍሌክት አድርጊ። ችግሩ አብዛኛው ሴት ሁሉም ነገር ይገባኛል የሚል ሜንታሊቲ ይዞ መጣና ከዛ ሪያሊቲ ላይ ያለውን ነገር መጋፈጥ ሲያቅተው ቀድሞ በቃ ወንዶች ናቸው ምድሪቷ ናት ዓለምት ናት ክፉ ናት የተፈጥሮ ምናምን በቃ ይሄ ዝም ብሎ ይሄ ለመፍትሄ ሳይሆን ዝም ብሎ ኮምፕሌን እና አንድ ነገር ልንገራችሁ ሴቶች፣ እንደዚህ የምታስቡ ሴቶች ሁላችሁንም እያልኩ አይደለም፣ አንዳንዶቹ አላችሁ ኦፍ ኮርስ ላይፍን እና ሪያሊቲን ተረድታችሁ ፍላጎታችሁን ስትጠይቁ ፍላጎታችሁን መቀበል የሚችለው ማንነት አዘጋጅታችሁ የምትጠይቁ። ሁሉም ነገር ሴት ስለሆንሽ አይገባሽም የኔ ቆንጆ፣ ይልሽ ይሄን ቪዲዮ ምትሰሚ ከሆነ ማለት ነው። እና አንቺ ለፍላጎቶች ብቻ የምታወጪውን ኤነርጂ ሳይሆን ማሰብ ያለብሽ ያንቺ ፍላጎት ሌሎች ሰዎች ጋር ሲደርስ ምን አይነት ነገር እየሰጣቸው ነው ወይም ደግሞ ምን አይነት ጥቅም እያገኙበት ነው የሚለውን ነገር ማሰብ አለብሽ። ወንድ ሲሆን በቃ ከወደደ ወደደ ከጠላ ጠላና የምትይው ነገር አይደለም። ለምን በሴትነትሽ የመጣ ጉዳይ ታደርጋለሽ? ይሄ this is life, this is reality። ወንዶችን በነገራችን ላይ እንደውም ከኛ የባሰ ነገሮችን ፈልገው ማግኘት የሚባለው ነገር ማለት ነው ይናፍቃቸዋል። ወጥተው እንደዚህ ስለማያለቃቅሱ ነው ይሄንን ስላችሁ ፒክ ሚናሽ ለወንዶቹና ምን እንዳትሉኝ። ወንዶቹን ያልኩበት ምክንያት እዚህ ጋር ምንድነው ቢያንስ ከኛ በላይ የሆነ ዴሉዥን ሌቭላችሁ ትንሽ ቀነስ ያለ ነው። ይሄ እንዴት ነው ነገሮችን ይሄ ሰርተው ጥረው ግረው ምናምን ነገር ለመብላት ሲሞክሩ አንዳንድ ነገሮች እንደማይሳኩ ስለሚያውቁ ወደ ፕላን ቢ ይሄዳሉ። መስተካከል ያለበት አንዳንድ ሴቶች ግን ምንድነው ፍላጎታችንን ቤትም ሆኖ ካልተሟላ በቃ ዓለምኛን እንትኛሽ ነው። ይሄ እማዬ ብስኩቴን ወሰደብኝ አይነት ነገር ለማን ነው አቤቱታ ራሱ የምታቀርቡት? ማለት ይሄ ስብስብ ብላችሁ ይሄ ቪክቲም የምትጫወቱ ሴቶች ላይክ ትደራረጋላችሁ ምናምን። አዎቹ ዓለም አረ በቃ ለሴቶች ከባድ ነው እንወልዳለን ከዛ ደግሞ በየወሩ ምናምን በቃ በጣም የሚያስቀኝ ፓርት አሁን ላይ ላለው ነገር አካውንታቢሊቲ ዩሰጅ ስትባል አብዛኛዋ ሴት እንዴ እኔ እኮ ስወልድ እኮ ምናምን ብላ የሆነች ሴት ምጥና የሆነ ሴት ፔን ገጭ ነው የምታደርግላችሁና ቆይ መቼ ነው ኃላፊነት የምንወስደው እንደ ሴት? መቼ ነው አንዳንድ ነገሮች ለኛ ያልተሰጡን የምር በሰዓቱ ብቁ ሆነን ስላልተገኘን ነው ብለን ማመን የምንጀምረው? መቼ ነው ፍላጎታችን ሁሉ እንደ ህፃን ልጅ ይሟላልን ማለት የምናቆማት? መቼ ነው ኃላፊነት የምንወስደው? በቃ አንዳንድ ነገሮች ልንገራችሁ የሚቀበል ማንነት ከሌለን አይሰጣንም ነው እንጂ ሴት ስለሆንሽ ምድሪቷ አፈሩ ዝናቡ አየሩ አይደለም። ይሄ አካውንታቢሊቲ እንውሰድ። ውስጥሽን ግቢና እስቲ አንቺ ምን ያህል ይገባሻል? የጠየቅሽው ነገር ምን ያህል ይገባሻል? ሲበላሽ ብቻ ሴት ስለሆንኩ ነው ማለት እኮ በጣም እኮ ነውር ነውና እንዴት እንደሚያስጠላኝ ይሄ 24/7 ይወጡ በቃ ቪክቲምነት ባይገርምሽ ራስሽን እንደ ሴት ሳይሆን እንደ ሰው ማየት ስትሞክሪ ማለት ነውና ስትጀምሪ ላይፍ ምን ያህል ፌር እንደሆነ ነው የምትረጁ ማለት ነው። ማለት ለካ እኛ የሆኑ ሰዎች ኢንታይትልድ ሆነው ይሄ ነው ስታንዳርድ ብለው ተሰጡን ነው እንጂ ሁሉም ነገር ተገብቶን አይደለም። እንዲገባን ደግሞ የምንፈልግ ከሆነ we gotta work for it። ይሄ ሄደሽ ሀስል አድርገሽ ብራም ጫለቅ it's not about money። እሺ ሜንታሊቲሽ ላይ መጀመሪያ ስሪ። በቃ ሴትነት ወንድነት ምናምን ከማሸፍ በቃ እንደ ሰው እኮ ተሰጥቶሻል እኮ እኩል ነገር እኮ ተሰጥቶሻል እኮ ማለት እኩል ነገር ስልሽ ላይክ ሊትራሊ ይሄ የገጠሩት ሴቶች እኮ አልተመቻቸላቸው ምናምን ብለሽ እንዳትመጪ ማለት። አሁን እኔ አንዳንድ የሚያስቀኝ ብዙ ሴቶች ማለት ነው በተለይ የከተማ ሴቶች ሆነው ሴትነት እንዲፋይን ለማድረግ ሲሞክሩ ማለት ነው የሆኑ የተጎዱ ግሩፖችን ምናምን ነገር የሴት መለኪያ አድርገው ለጥፍ ያደርጉላቸዋል። ቪክቲምነታቸውን የሚያባራላቸው እሱ ስለሆነ ማለት ነው። እስቲ ከራስሽ ጀምሪ፣ መለወጥን ከራስሽ ጀምሪና አንቺ በአቅምሽ ማስተካከል የምትችይው ነገር ምን ያህል ነው የሚለው ነገር አውቂ እንጂ ሁሌ ተጠቃው እንትና ጠቃኝ ምድርናት እንዲህ ምናምን በጣም ነው የሚያስጠላው የኔ ቆንጆና አም ሶሪ ሃርሽ ኮንኩብሽ፣ ግን ሪያሊቲውን ማወቅም አለብን ብዬ ስለማስብ ነው። ሶ ዱ ሰም ሰልፍ ሪፍሌክሽን፣ ቴክ ሰም አካውንታቢሊቲ፣ ሪስፖንሲብል ሁኚ ለራስሽ። ከዛ ምድር አይደለችም ማለት ነው ማንም ያንቺ የሆነውን ነገር እንደማይነጥቅ ሲገባሽ ያን የተረጋጋለሽ ማለት ነው። ሶ እንደዚህ አይነት ሜሴጅ እየወጣችሁ በድፍረት ህመማችሁን አታራግፉ ባካችሁ። ታራግፉም ደግሞ ከሆነ
እንደዚህ አይነት ሪፕላይዎች ሊኖሩ እንደሚችሉ ስለገምታችሁ ያው ቴክስት ሊኖራችሁ ለማለት ነው። ተረፈ ያ ይሄ ቪዲዮ ኮፒ ሊንክ አድርጉ ጋይስ። መልካም ቀን